ክርስቶስን በኩር ስንለው በሁለተኛ ቋንቋ በኩር ምንድነው? በግዕዝ ቋንቋ ተበኩር አለቃ ሆነ። አለቃ ገዥ ማለት ነው ባጭሩ። ስለዚህ የግድ ተከታታይ ልጅ ወይም የተወለደ እሱ ብቻ አይደለም ጉዳዩ፣ አለቅነት ነው። በኩር ካለው አለቅነቱን፣ ስልጣኑን፣ ጀትነቱን ነው የሚያሳየው ማለት ነው። እንዲያው አንድ ወደ የመጣልኝ ምስጢር አለ። ምናልባት ሰማያኑን እንዳላከዱ ብዬ አስባለሁ። ወልደ እግዚአብሔር ማንን ይመስላል? ባጭር ምሳሌ እግዚአብሔር ስነ ፍጥረትን ከማይፈጸም ዕለቱ፣ ከማይፈጸም ሰዓቱ፣ ከማይፈጸም ዓመቱ የሚፈጸም ሰዓት ጀመረበት። የሚፈጸም ሰዓቱን አመላልሶ ወደማይፈጸም ሰዓቱ ያገባዋል። ይሄ ማለት የማይፈጸመው ዋሂደ ባህሪ ልዑል እግዚአብሔር አካላዊ ቃል ሰው ሆነ። ልክ በስጋ ተመላለሰ፣ 33 ዓመት ቆጠረለት። ከሚፈጸመው ማለት ከሚመላለስ እድሜው ወደማይመላለስ እድሜው ወደ ማን ቆጥሮ እድሜ ገባ። ባጭሩ ወልደ እግዚአብሔር ልንረዳው የምንችለው በዚህ ሰዓት ነው። ልክ ኢየሱስ ክርስቶስ ትናንትና ዛሬ ይለናል ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ቁጥር 8 ላይ። ትናንት ምንድነው ካልነ ዛሬን እየኖርንበት ነው። ዛሬን ግን ትናንትና ካልትናንት አለው። ትናንትን ዛሬ ብንሆንበት ትናንት አለው። ያንን ብንኖርበት ደግሞ ትናንት አለው። እያልን ብንሄድ ዓለም የተፈጠረው ዕለተ እሑድ ነው። ሰኞ ብንሆን እሑድ ለኛ ትናንት ነው። እሑድ ላይ ብንሆን ለእሑድ ትናንቷ ማን ነው ካልነ የማይታወቅ ትናንት ነው። ክርስቶስ ማን ነው ካልነ እሱ ነው። በዚያ ትናንት ውስጥ ያለ ነው። ከዛ በኋላ ግን ያንን የማይፈጸም ዛሬ ወይም የማይፈጸመውን ትናንትን በዕለተ እሑድ ፍጥረት ጀመረበት። ስለዚህ የሚፈጸም በ24 ሰዓት የሚጓዝ ትናንት ዛሬ ያመጣለት። ይሄ ዛሬ ሲሽከረከር ቆይቶ እንደገና ሄደና ዓለም የሚያልፈው በዕለተ እሑድ ነው፣ ወደማይፈጸም ዛሬ ያስገባዋል። ክርስቶስ ማለት እሱ ነው። በቃ በስጋ ዘመን የተመላለሰባት እንደዚህ ዕለታት ናቸው፣ ልክ በ24 ሰዓት እንደሚመጡ ዕለታት። ከዛ በኋላ ግን ቅድመ ስጋዊና ድህረ ስጋዊ ግን ይሄ ነው ጉዳዩ ማለት ነው። በዚህ ነው መታየት ያለበት ወልደ እግዚአብሔር ለማለት። ለዚህ ነው ሰንበት የኮነ ዕለት አላ አንቲያየ በየድርሳነ ሰንበቱም ሰንበት ማለት እኔ ነኝ ዕለቱ አይደለችም ብሎ የሚያሳየው ባህሪውን ስለምትገልጽ ነው። ወልደ እግዚአብሔርን በዚህ ሁኔታ ነው ልንገልጸው የምንችለው። ከዛ በኋላ ያለውን ግን እንደው ይሄ ዕለታትን ምንም በየቀኑ ስለተመላለሱ ዕለት የለም ብለን እንደማናጠፋቸው ወልደ እግዚአብሔር ሰው ሆነ ስንል ቅድምናውና ድህርናው የሚያሳጣ አይደለም። በዚህ ባጭሩ በመንረዳውና በመንኖርበት ትናንትና ዛሬ ልናየው እንችላለን። ይህች ጽዋ ከኔ ትለፍ። ይህ ጽዋ እንደሚታወቀው ጽዋ በብዙ ነገር ተሰርጉማል። በሞት ይተረጎማል ጽዋ፣ በፍቅር ይተረጎማል፣ በዓለም ድነት ይተረጎማል፣ በስጋው ወደሙ ይተረጎማል። ጽዋ እንደ ሁኔታው ነው የሚተረጎመው እና ወልደ እግዚአብሔር የመጣበት አንዱ ይህ ጽዋ ነው። ጽዋ የተባለበት ምክንያት ሞቱ ጽዋ በተርታ ነው። በተርታ አንዱ ይጠጣል፣ ቀጥሎ ሌላው ይጠጣል፣ እንዲህ ይሆናል። ሞትም ደግሞ አንዱ ይሞታል፣ አንዱ ይተካል፣ አንዱ ይሞታል፣ እንዲህ ናት። ወልደ እግዚአብሔር ይህችን የሰው ልጆች የሞት ጽዋን ቀምሷታል እና ይህች ጽዋ ከኔ ትለፍ ጉዳይ ወልደ እግዚአብሔር ሞትን ፈርቶ ነው ወይ? አይደለም። መጀመሪያውኑ ነፍሴን ልወስዳትም ሆነ ላኖራት ስልጣን አለ በጉሂታ ዮሐንስ ወንጌል ምዕራፍ 10 ላይ አለ። ስለ በጎቹ ላኖራትም ሆነ ለወስዳት ስልጣን አለ ያለ። እዚህ ሲደርስ ግን ነፍስ ጽዋ ከኔ ትለፍ አለ። ምን ማለቱ ነው? ቅድም ተተርጉሟል። የመጀመሪያ ደረጃ ሰው በገዛ ፈቃዱ ወዶ ሞትን መለመን የለበት። ስለዚህ ሞትን መለመን የሌለበት መሆኑን ለማሳየት ወዳችሁ ሞትን አትለምኑ፣ ባትለምኑ ሞት ይመጣል ነው ጉዳዩ። ይልቁንስ የምትለምኑት ሕይወትን፣ ክብርን፣ ጸጋን ለምኑ ማታገኙትን። ሞት ምንም ቢሆን ሳይመጣ አይቀርም ነው ጉዳዩ። እነ ኤልያስም ተሰወሩ፣ ሌሎችም ተሰወሩ። ምንም ይሁን ምን ወይ ግብር ያገኙታል ወይ በሰማዕትነት ሞት ይመቱበታል። ስለዚህ ሞት አይቀርም በየትኛውም ሄድ ነው ማለት ነው። ስለዚህ ይሄንን የማይቀረውን ነገር አትለምኑ ነው፣ የምትለምኑትን ወቁ ነው ጉዳዩ። በሁለተኛ ደረጃ ይህች ጽዋ ከኔ ትለፍ። ወልደ እግዚአብሔር ሞት የሚስማማው መከራ የሚስማማው ስጋን መዋሃዱን መግለጥ ያለበት ይህንን የሕማምን ነገር አሳስቦ ነው። ስለዚህ የሕማሙን ካላሳሰበ የሕማም ነገር ካልታየው ካላሰበ ሰው መሆኑን ይትነቃል። ለዚህ እኮ ነው ብዙ መናፍቃን ምሳሌ ነው አልተመታም፣ አልተሰቀለም፣ አልተገረፈም የሚሉት ይህን ይዘው ነው፣ ወይም ደግሞ ይህንን እሳቤ በመርሳት ነው። ክርስቶስ ወልደ እግዚአብሔር እንደዚህ ባይል ኖሮ ተከዘት ነፍሴ እስከ ሞት ድረስ አዘነች ባይል ኖሮ የሚያዝን የሚተክዝን ስጋ መዋሃዱ እንዴት እናውቃለን? ስለዚህ ይሄ የሚስማማው ሞት ይለፍልኝ ብሎ የሚጸልይ ስጋ መዋሃዱ እናውቃለን ማለት ነው። መሰረታዊ ጉዳዩ ሌላው ምስጢሩ ምንድነው? ይህች ጽዋ በእኔ ትለፍ፣ ይበቃል። የአዳም የልጆቹ ሞት ይበቃቸዋል፣ በእኔ ትለፍ፣ በቃ ይጨርሷት፣ ልጨርሳት ነው። ይህንን ማሳየን ዮሐንስና ያዕቆብ አንዳችን በቀኝ አንዳችን በግራ እንንገስ አሉት። አይገባችሁም ነው በቃ
ይሄንን ሞት ሊሞተው ቢችለው ሞቱንም ሊያስወግድ ቢችለው ባለቤቱ ብቻ ስለሆነ ስለዚህ የመጨረሻውን የሞት ጽዋ ዓለም ይድንበትን በጠቅላላ ከራሱ ጋር አንድ ያደረገበትን መጨረሻውን ሊያደርገው ሊያስማማው የሚችለው እሱ ብቻ ስለሆነ ይሄንን አደረገው ማለት ነው። እና ከኔ ባካሎ ምእመናን ተለፍ ነው ሊቃውንት ቤተክርስቲያን ሆደ ምድር የሰይጣን ሰይጣን ከኋላ ይወግድ ይላል። ይሄንን ሲተረጉሙ ለዘእምድሬ ከኔ በኋላ ከሚነሱ ምእመናን ወግድላቸው። እናመሰግናለን። እግዚአብሔር ይስጥልን።